ጤና ይስጥልኝ ዛሬ የማቀርብላችሁ ስለ ግልግል ዳኝነትና ስለ እርቅ አሰራር ይሆናል። በኢትዮጵያ ሕግ በተለይም በአዲሱ የግልግል ዳኝነትና የእርቅ አሰራር ስርዓት አዋጅ ቁጥር 1237 ህዝባር 2013 በአንቀጽ 7 ላይ በግልግል ዳኝነት ውስጥ የማይካተቱ ወይም ደግሞ ናን አርቢትራብል ኬዝ ብሎ በዝርዝር አስቀምጧል። እነዚህ ጉዳዮች ምን ምን እንደሆኑ በዝርዝር አቀርብላችኋለሁ ማለት ነው። በግልግል ዳኝነት እና የእርቅ አሰራር ስርዓት አዋጅ 1237 ህዝባር 2013 አንቀጽ 7 የሚከተሉት ጉዳዮች ለግልግል ዳኝነት አይቀርቡም ብሎ ያስቀምጠዋል ማለት ነው። እነዚህ አንደኛ የፍቺ፣ የጉዲፈቻ፣ የአሳዳሪነት፣ የሞግዚትነት እና የውርስ ጉዳዮች ናቸው በአንደኛ ደረጃ የተቀመጠው። በሁለተኛ የወንጀል ጉዳዮች፣ ሶስተኛ የግብር ጉዳዮች፣ አራተኛ መክሰር ላይ የሚሰጥ ውሳኔ ወይም ደግሞ ድርጅትም ሊሆን ይችላል ግለሰብም ሊሆን ይችላል ሲከስር በፍርድ ቤት በሚሰጥ ውሳኔ ላይ ግልግል ዳኝነት ሊቀርብ አይችልም ማለት ነው። አምስተኛው የንግድ ማህበራት መፍረስ ላይ የሚሰጥ ውሳኔ። ስድስተኛ የሊዝ ጉዳይን ጨምሮ አጠቃላይ መሬት ጉዳዮች። ሰባተኛ አስተዳደራዊ ውሎች በልዩ ሁኔታ በህግ ካልተፈቀደ በስተቀር ማለት ነው። ይሄንን በልዩ ሁኔታ ያስቀምጧል። ስምንተኛ የንግድ ውድድርና ሸማቾች ጥበቃ። ዘጠነኛ በህግ ለሚመለከታቸው አስተዳደራዊ አካላት በተሰጠ ስልጣን ስር የሚሸፈኑ አስተዳደራዊ አለመግባባቶች። አስረኛ በግልግል እንዳይታዩ በህግ የተከለከሉ ሌሎች ጉዳዮች በሚል በዝርዝር ያስቀምጠዋል ማለት ነው። ስለዚህ እነዚህ ከላይ ከ1 እስከ 10 ሊስት አውት የተደረጉ በግልግል ዳኝነት ፊት ቀርበው ውሳኔ ሊሰጥባቸው የማይችሉ ጉዳዮችን የግልግል ዳኝነት ውሳኔ ቢሰጡ እንኳን ተፈጻሚነት በህግ ፊት ተፈጻሚነት አይኖራቸውም ማለት ነው። አንድ ባንድ እንመልከታቸው እስቲ። በተለይም ደግሞ ወንጀል ጉዳዮችን በተመለከተ ወይም ደግሞ ክሪሚናል ማተር በግልግል ዳኝነት ቀርቦ ውሳኔ እንዳይሰጥ የተፈለገበት ምክንያት አንዱ ምንድነው? ወንጀል በተፈጥሮ ፐርሰናል ነው ወይም ደግሞ ግለሰባዊ ነው። ግለሰቦች ናቸው ወንጀልን ሊፈጽሙ የሚችሉት ማለት ነው። ስለዚህ በመንግስት ደረጃ መንግስት አንዱ የተቋቋመበት አላማ ወንጀልን ለመከላከል ነው ወይም ደግሞ ፍትህን ለማስፈን ነው። ስለዚህ ፍትህ ማስፈን የመንግስት ቀዳሚ ተግባር በመሆኑ በግለሰቦች ወይም ደግሞ በመደበኛ ፍርድ ቤት ጉዳዩ መታየቱ አግባብነት የለውም የሚል አንደምታ ይኖረዋል ማለት ነው። በተለይም ደግሞ የወንጀል ድርጊቶች የህዝብን ሰላምና ጸጥታ የሚነኩ በመሆናቸው በፍርድ ቤት እንጂ በግልግል ዳኝነት በፍጹም ሊታዩ አይችሉም የሚል አቋም በተለያዩ ስኮላሮች ወይም ደግሞ ምሁራን ዘንድ የተያዘ አቋም በመሆኑ ነው ማለት ነው። ሌላው ደግሞ የታክስና የጉምሩክ ክርክሮች ታክስና ከስተምስ ዲስፒዩትስ ማለት ነው። የግብር ጉዳዮች ተብሎ በሶስተኛ ደረጃ የተቀመጠው ማለት ነው በአዋጁ አንቀጽ 7 ተራ ቁጥር 3 ላይ ማለት ነው። ይህ ማለት ነው የታክስ ህግ ታክስን መሰብሰብ ያለበት መንግስት ነው። መንግስት ደግሞ ለራሱ ገቢ የሚሆነውን ራሱ ነው የሚሰበስበው ማለት ነው። ስለዚህ የታክስ ህግ ማስፈጸም እና የመንግስትን ገቢ መሰብሰብ ሙሉ በሙሉ የመንግስት ስልጣን በመሆኑ ለግልግል ዳኝነት መቅረብ የለበትም በሚለው ምክንያት ነው ማለት ነው። ሌላ ደግሞ የመሬት ይዞታና የባለቤትነት ክርክሮች ላንድ ዲስፒዩትስ በኢትዮጵያ ህገ መንግስት መሰረት የመሬት ባለቤትነት የመንግስትና የህዝብ መሆኑን በአንቀጽ 40 ላይ እናገኘዋለን። ስለዚህ የመሬት ባለቤትነት የመንግስትና የህዝብ መሆኑ ከመሬት ይዞታ መብት ጋር የተያዙ መሰረታዊ ክርክሮች ደግሞ መንግስትን መንግስት ህዝብ ማለት መንግስት ማለት ነው መንግስት ማለት ደግሞ ህዝብ ማለት ነው በሚል ነው
አንደርስታንዲንጉ ያለው። ስለዚህ በዛ ምክንያት የመሬት ይዞታና የባለቤትነት ክርክሮች ለአርቢትሬሽን ወይም ሪኮንሲሊዬሽን ወይም ደግሞ ለግልግል ዳኝነት መቅረብ የለበትም ተብሎ ይታሰባል ማለት ነው። ሌላኛው ደግሞ የአስተዳደር ውሎች ወይም ደግሞ አድሚኒስትሬቲቭ ኮንትራክትስ። አድሚኒስትሬቲቭ ማለት መንግስታዊ አገልግሎት ለሚሰጡ በተለይም ደግሞ ሚኒስቴር መስሪያ ቤቶች የሚባሉት ማለት ነው። መንግስት የህዝብ አገልግሎትን ለማቅረብ የሚያደርጋቸው የአስተዳደር ውሎች ለምሳሌ የህዝብ መገልገያ ግንባታዎች፣ ጤና ኬላዎች፣ ጤና ጣቢያዎች፣ ሆስፒታሎች፣ ትምህርት ቤቶች መንግስትን በዋናነት መንግስት ራን የሚያደርጋቸው ተቋማት ላይ የሚነሱ ክርክሮች በአድሚኒስትሬቲቭ ኮንትራክት ነው የሚባሉት እና እነዚህ ዲስፒዩቶች ወይም ደግሞ ክርክሮች ወደ መደበኛ ፍርድ ቤት እንጂ ወደ ግልግል ዳኝነት ቀርበው ውሳኔ ማቅረብ የለባቸውም ማለት ነው። ሌላኛው የግል ሁኔታና የቤተሰብ ህግ ጉዳዮች በተለይም ደግሞ ስለ ጋብቻ መፍረስ፣ ፍቺ፣ የልጆች አስተዳደግና ቀለብ፣ የጉዲፈቻ ጉዳዮች እንዲሁም የሰውነት መብትን ወይም ደግሞ ስታተስ ኦፍ ፐርሰን የሚመለከቱ ክርክሮች በመደበኛ ፍርድ ቤቶች እንጂ በግልግል ዳኝነት መታየት የሌለባቸው ናቸው። ምክንያቱም አንደኛ እነዚህ ፕራይቬሲ ኢሹ አለባቸው። ሁለተኛ ደግሞ የመንግስትም ኢንትረስት ይኖራቸዋል ተብሎ ይታሰባል። ምክንያቱም አንድ ቤተሰብ የግለሰቦች ሁኔታ የቤተሰብ ሁኔታን በተመለከተ ፐብሊክ በሆነ ወይም ደግሞ በመደበኛ ፍርድ ቤት አለመታየት ለነዛ ጉዳዮች ለሚሰጠው ቦታ አናሳ ሊሆን ስለሚችል ተብሎ ስለሚገመት ማለት ነው። ወይም ደግሞ ሌላ ምክንያት ሊኖር ይችላል። ሌላው ደግሞ ባንክራፕሲ ወይም ደግሞ የኪሳራ ጉዳዮችን በተመለከተ እንደሚታወቀው በኮሜርሻል ኮድ ላይ ወደ መጨረሻ አካባቢ ያሉት አንቀጾች ስለ ባንክራፕሲ ነው የሚያወራው እና ባንክራፕሲ አንድ ድርጅት ወይም ደግሞ አንድ ግለሰብ ከሰረ የሚባለው ፍርድ ቤት ቀርቦ ያ ውሳኔ በፍርድ ቤት ውሳኔ ሲያገኝ ብቻ ነው የሚለው እና ስለዚህ ፍርድ ቤት ብሎ የሚያስቀምጠው መደበኛ ፍርድ ቤት ሊሆን እንደሚችል ግምት ይወሰዳል ማለት ነው። ይህ በመሆኑ በግልግል ዳኝነት መታየቱ አግባብ የለውም ነው አንዱ ምክንያት። ሌላኛው የአንድ ድርጅት ወይም ግለሰብ መክሰር የበርካታ ሶስተኛ ወገኖች አበዳሪዎችን መብት ይነካል ተብሎ ይታሰባል። ስለዚህ ቀደም ሲል እንዳየነው የግል ሁኔታና የቤተሰብ ህግ ጉዳዮችን በተመለከተ ከቤተሰብ አልፎ ሶስተኛ ወገኖችንም ልክ እንደ ወንጀል ጉዳይ ማለት ነው ሶስተኛ ወገኖችንም ጭምር ሊነካ የሚችል በመሆኑ በተለይም ደግሞ ይህንንም በተመለከተ የኪሳራ ጉዳዮች ሶስተኛ ወገኖችንም ጭምር ማለትም አበዳሪዎችንም መብት ሊነካ ይችላል ተብሎ ስለሚታሰብ በመደበኛ ፍርድ ቤት መታየት አለበት ማለት ነው። ሌላኛው ሌሎች በህግ በግልጽ የተከለከሉ ጉዳዮች ብሎ ነው የሚያስቀምጠው። ለምሳሌ ያህል የሰራተኛና አሰሪ መሰረታዊ የጋራ ክርክሮች ኮሌክቲቭ ሌበር ዲስፒት ማለት ነው። በህጉ በተቀመጠላቸው ልዩ የሰበር ወይም የቦርድ ስርዓት እንጂ በተራ የግልግል ውል አይታዩም እንደማለት ነው። ስለዚህ የግልግል ዳኝነትን በተመለከተ የተቀመጠው በአዋጁ አንቀጽ 7 ስር የተቀመጠው ይህንን ይመስላል ማለት ነው። አመሰግናለሁ።